It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. የፈረንጆቹ አዲስ ዓመት ሊገባ የቀሩት ዛሬና ነገ ብቻ ናቸው። የፊታችን ሐሙስ ጥር 1 2026 ተብሎ ይጠራል። ለእንግሊዝ ፕሪሚየር ሊግም ሆነ ለሌሎቹ የአውሮፓ ሀገራት የሊግ ክለቦች ጥር ወር የተጫዋቾች የዝውውር መስኮትም የሚከፈተው ያን ዕለት ነው። ታዲያ ትልልቆቹ የፕሪሚየር ሊግ ክለቦች በዚህ የጥር የዝውውር መስኮት ምን ለማድረግ አስበዋል የሚለው የደጋፊዎቻቸው ዋነኛ የዚህ ሰሞን ጥያቄ ነው። ከእንግሊዝ ፕሪሚየር ሊግ ትልልቅ ክለቦች መካከል ምናልባትም የፈረንጆቹ አዲስ ዓመት እንደገባ የዝውውር መስኮቱም እንደተከፈተ ማንቸስተር ሲቲ ትልቅ ጉዳይ ይኖረዋል ተብሎ እየተጠበቀ ይገኛል። በእንግሊዝ ፕሪሚየር ሊግ በጣም ከተወደዱ እና ውጤታማነታቸውን ካሳዩ ተጫዋቾች መካከል አንዱን የራሱ ያደርጋል የሚል ጉጉት በደጋፊዎቹ ዘንድ ተፈጥሯል። በሌላ በኩል የፕሪሚየር ሊጉ የደረጃ ሰንጠረዥ መሪ አርሰናል በአሰልጣኙ በኩል እንደተናገረው በጥር የተጫዋቾች የዝውውር መስኮት ትኩረት ሰጥተን የምንከታተላቸው ነገሮች ይኖራሉ የሚል ማብራሪያ ተሰጥቶበታል። ማንቸስተር ዩናይትድን በተመለከተስ ምን አዳዲስ ነገሮች አሉ የሚለውን የተወሰነ መረጃ በዚህ ሰዓት ወደ እናንተ እየነገርን አብረናችሁ እንቆያለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። መቼም ዛሬ በእንግሊዝ ፕሪሚየር ሊግ ምሽት ላይ የሚደረጉ ጨዋታዎች በእያንዳንዳችን በከፍተኛ ጉጉት ይጠበቃሉ። ይህንን በተመለከተ በመደበኛ ፕሮግራማችን በዝርዝር የምንመለከታቸው ጉዳዮችም ይኖራሉ። አርሰናል ከአስቶን ቪላ፣ ማንቸስተር ዩናይትድ ከዎልቭስ እንደዚሁም ደግሞ በቼልሲና በበርንመዝ መካከል የሚደረጉት ጨዋታዎች በላቀ ጉጉት ከምንጠብቃቸው መርሃ ግብሮች መካከል ናቸውና ጨዋታዎቹ በተመለከተ አሰልጣኞቹ ጨዋታዎቹን በተመለከተ ባለሙያዎች ምን አሉ የሚለውን ከራሳችን ሐሳብ ጋር አዛምደን ኋላ ላይ ይዘን የምንመለስ ይሆናል። በተለይ አርሰናል በኤምሬትስ ስቴዲየም አስቶን ቪላን የሚያስተናግድበት የምሽት 5 ሰዓት ከሩብ ጨዋታ ብዙ ሊባልለት የሚገባ ነውና በዝርዝር ሐሳቦችን ይዘን እንመጣለን። ለአሁን ግን ከጥር የተጫዋቾች የዝውውር መስኮት ጋር በተያያዘ ማን ምን እያለ ነው፣ ከየትኞቹ ክለቦች ጋር በተያያዘ አዳዲስ መረጃዎችስ እየወጡ ነው የሚለውን ለማየት እንሞክር። አርሰናል በክረምቱ የዝውውር መስኮት በጣም ጥሩ የሚባል የዝውውር ገበያ ተሳትፎ ማድረጉን ሁላችንም እናስታውሳለን። ከ250 ሚሊዮን ፓውንድ በላይ አውጥቶ 7 አውትፊልድ ፕሌየሮችን፣ አንድ ግብ ጠባቂን አስፈርሞ በዘንድሮ የውድድር ዓመት የአርሰናልን ያህል ጠንካራም ሰፊም ስኳድ ያለው የለም እስኪባል ድረስ አርቴታና አንድሪያ ቤርታ ክለቡን በሚገባ አጠናክረዋል። እንዲህ ባለ መንገድ አርሰናል ከተጠናከረ በኋላ ነው የቀድሞ የክለቡ ተጫዋቾች፣ ታላላቅ እግር ኳስ ተጫዋቾች ለአርሰናል ያልተጫወቱም ቢሆኑ እንደዚሁም ደግሞ ገለልተኛ የእግር ኳስ ተንታኞችና የእግር ኳስ ወዳጅ ደጋፊዎች በብዛት አርሰናል በዘንድሮ የውድድር ዓመት በዚህ መንገድ ራሱን ካጠናከረ በኋላ ትልልቅ ከሚባሉት ዋንጫዎች መካከል አንዱን ቢያንስ ማሸነፍ ይጠበቅበታል። ይሄንን አለማድረግ ጫናውን በአርቴታ ላይ ያበረታል የሚል ተደጋጋሚ አስተያየትን ሲሰጡ እየተሰማም። ታዲያ እነዚህን ተጫዋቾች ካስፈረመ በኋላ በእርግጥም አርሰናል በዘንድሮ የውድድር ዓመት እጅግ በጣም በርካታ እጅግ በጣም ተደጋጋሚ የሚባል የተጫዋቾች ጉዳት ቢያጋጥመውም አሁንም የደረጃ ሰንጠረዡን በአንደኝነት እየመራ ነው። እስኪ እንደው ለደቂቃ ለማሰብ እንሞክር። አርሰናል ያጋጠመውን የተጫዋቾች
የተጫዋቾች ጉዳት ያንን የክረምት የተጫዋቾች የዝውውር መስኮት ከማድረጉ በፊት ወይም ሳያደርግ ቀርቶ አጋጥሞት ቢሆን እውነት አርሰናል የደረጃ ሰንጠረዡን በአንደኝነት እስካሁን ድረስ መምራት ይችል ነበር ወይ? ያጣቸውን ተጫዋቾች አጥቶ አርሰናል ውጤታማ ሆኖ መዝለቅ ይችል ነበር ወይ የሚለውን ጥያቄ ብናነሳ ነገሩ በጣም ከባድ ምናልባትም እጅግ በጣም አስቸጋሪና ፈታኝ ሊሆንበት ይችል ነበር። ምክንያቱም ቡካዮ ሳካ፣ ኦዴጋርድ፣ ሳሊባ፣ ማግሃሌሽ በጣም ትልልቅ የሚባሉ ተጫዋቾቹ በሙሉ ተጎድተዋል። ካይ ሃቨርትዝን እዚህ ውስጥ ልናካተት እንችላለን። እንደዚሁም እነ ጁሪያን ቲምበር እነ ካላፊዮሪ ተጎድተው ከሜዳ የራቁበት አጋጣሚ ቀላል የሚባል አይደለም። ነገር ግን አርሰናል በክረምት የተጫዋቾች የዝውውር መስኮት ክፍት በነበረበት ጊዜ የሰራው ራስን የማጠናከር ስራ እነዚህን ሁሉ ጉዳቶች ተቋቁሞ የደረጃ ሰንጠረዡን እንዲመራ አሁንም በውጤታማነት እንዲቀጥል አግዞታል፣ ረድቶታል። ነገር ግን ክረምት ላይ ያንን ራስን የማጠናከር ስራ ሳይሰራ ቀርቶ ቢሆን ኖሮ ይህን የአርሰናል መጠሪያ አንደኛ የሚለው ስም አይሆንም ነበረ። ምክንያቱም ክፍተት የመፈጠር እድሉ በጣም እጅግ በጣም ሰፊ ነው። ታዲያ አሁን የአርሰናል አሰልጣኝ አርቴታ ዛሬ ከሚደረገው የአርሰናልና የአስቶን ቪላ ጨዋታ ቀደም ብሎ ከጋዜጠኞች ጋር በነበረው ቆይታ በተደጋጋሚ ከተነሱለት ሀሳቦች መካከል አንደኛው የጥር የተጫዋቾች የዝውውር መስኮት ሊከፈት ነውና ምን አስባችኋል? ተጨማሪ ዝውውርን ከእናንተ እንጠብቅ ወይ? አንተና አንድሪያ ቤርታ እየሰራችሁ ያላችሁት አዳዲስ ተጫዋቾችን ወደ ቡድኑ የመቀላቀል ስራ አለ ወይ የሚል ጥያቄ ተነስቶለት ነበር ለአርቴታ። ይህንን በሚመልስበት ሰዓት ላይ አርቴታ የተናገረው ነገር አሁንም የጥር የተጫዋቾች የዝውውር መስኮት ሲከፈት እኔም አንድሪያ ቤርታም የሚመለከታቸው ስራቸው ይሄ የሆነ የአርሰናል ሰዎች ነገሮችን በትኩረት እንደሚከታተሉ ላረጋግጥላችሁ እወዳለሁ። ምን አለ፣ ማን አለ፣ ማንን ማግኘት ይቻላል፣ በምን ያህል ዋጋ፣ የትኛው ቦታ ላይ ራሳችንን ለማጠናከር የተፈጠረ ምቹ አጋጣሚ አለ የሚለውን ሌት ተቀን እንከታተላለን። አመቺ ሁኔታ መኖር አለመኖሩን እያጣራን የጥር የተጫዋቾች የዝውውር መስኮትን በጥብቅ ክትትል ውስጥ እንዲያልፍ እናደርጋለን። ይህንን እንደምናደርግ 100% ላረጋግጥላችሁ እችላለሁ። ነገር ግን ይህንን ጥብቅ ክትትል ማድረግ ነገሮችን በቅርበት መከታተል ማለት ገበያ ወጥቶ ተጫዋቾችን ማስፈረም ማለት ላይሆን ይችላል። ምቹ ሁኔታ ከተፈጠረ ሌትስ አክት የምንልበት ወይም ደግሞ እናድርገው የምንልበት ነገር ከተፈጠረ ልናደርገው እንችላለን። ነገር ግን ከመረጃ አንርቅም፣ ከክትትል ውጭ አንሆንም። የምንፈልጋቸው ተጫዋቾች ገበያው ላይ መኖር አለመኖራቸውን፣ የሚያዋጣ ቢዝነስ ገበያ ውስጥ መኖር አለመኖሩን በቅርበት እንከታተላለን። ከዛ ክትትል ተነስተን የምንወስነው ውሳኔ ሊኖር ይችላል። ግን በእርግጠኝነት የምናገረው ከመረጃ ርቀን ግን አታገኙንም ብሏል። ስለዚህ ነገሮችን እያንዳንዳቸውን በቅርበት እንደሚከታተሉ ነው አርቴታ አረጋግጦ የተናገረው። ስለዚህ መከታተል ማለት ምን ማለት ነው? እገሌ የሚባለው ተጫዋች አሁን ገበያ ላይ አለ፣ እገሌ የሚባለውን ተጫዋች በዚህን ያህል ዋጋ ልታገኙ ትችላላችሁ ከተባለና ምናልባትም ለቀሪው የውድድር ዓመቱ ጨዋታዎች የዚህ ተጫዋች አርሰናልን መቀላቀል በደንብ ያግዛል የሚል አቋም ላይ የምንደርስ ከሆነ ገበያ ውስጥ እንገባለን። ማስፈረም የሚያስፈልገን ከሆነ እናስፈርማለን። ዋናው ቁም ነገር የምናስፈርመው ተጫዋች አርሰናልን እንደሚያጠናክርልን እርግጠኛ መሆን መቻላችን ነው የሚል አይነት አስተያየትን ነው አርቴታ እየሰጠ ያለው። ስለዚህ ይሄ የሚያሳየው በአርሰናል በኩል ፈዞ የሚያልፈው ጥር እንደሌለ ነው። አንድሪያ ቤርታ ይሄንን የጥር የተጫዋቾች የዝውውር መስኮት ለአርሰናልና ለአርቴታ ቀሪውን የውድድር ዓመት በተሻለ እና በጨመረ ውጤታማነት እንዲያሳልፉ የሚያግዝ ዝውውርን ለመፈጸም የሚያስችል የቅርብ ክትትል እንደሚያደርጉ ተናግሯል። ስለዚህ ገበያው ላይ አርሰናል ሊኖርበት ይችላል ብሎ እያረጋገጠ ነው ያለው። ማንቸስተር ዩናይትድን በተመለከተ አሁንም ከዛሬው ጨዋታ ቀደም ብሎ ሩበን አሞሪም ጋዜጣዊ መግለጫ ሲሰጥ ነበር። የሩበን አሞሪም ጋዜጣዊ መግለጫ ላይ ከተነሱት ነገሮች መካከል አንደኛው አሁን ማንቸስተር ዩናይትድ ቤት በአፍሪካ ዋንጫ ምክንያት የወጡ በጉዳት ምክንያት የሌሉ ተጫዋቾች አሉ። ስለዚህ የእነዚህ ተጫዋቾች አለመኖር ክፍተትን መፍጠሩ አይቀርም። እንዲህ ያለው ክፍተት ደግሞ ሊስተካከል የሚችለው አንድ ባሉት ተጫዋቾች ቦታን እያሸጋሸጉ አማራጭ የጨዋታ መንገዶችን
እየፈለጉ ሰሞኑን ስንነጋገርበት እንደነበረው አዳፕታቢሊቲ ወይም ደግሞ ለተጫዋቾች ምቹ የሚባለው አጨዋወት የቱ ነው ብሎ መጠየቅ ነው እንጂ ቀደም ሲል በግትርነት ያነሳው የነበረውን መንገዳችን አንድ ነው፣ ከዚህ መንገድ ውጭ የትም አንሄድ፣ ምንም አንሞክርም፣ አይደለም እናንተ ተጫዋቾች፣ እናንተ ባለሙያዎች ጳጳሱን ቢመክሩኝ የምቀይረው ነገር የለም ብሎ በባክስሪ መጫወትን እንደ ብቸኛና የመጨረሻ አማራጭ ማየትን ትቸዋለሁ፣ ሌትሊ ገብቶኛል ብሎ ተናግሯል። ዘግይቶም ቢሆን ገብቶኛል፣ ዘግይቶም ቢሆን ተረድቸዋለሁ ብሎ አሞሪም ተናግሯል። ስለዚህ ከዚህ መረዳት በኋላ ማንቸስተር ዩናይትድ እንግዲህ ጥር ላይ እነዚህ አይነት ተጫዋቾች አለመኖራቸውን ኮምፐንሴት ለማድረግ ለማካካስ ገበያ ሊገባ ይችላል ተብሎ ነው የሚጠበቀው። አሞሪም ግን የሚነግረን ያለው በአሁን እጄ ላይ ባሉት ተጫዋቾች ላይ ተጫዋች ካልተጨመረልኝ ብዬ አልጠይቅም፣ ያሉኝ ላይ በጣም ደስተኛ ነኝ፣ በተለያዩ መንገዶች ተጫዋቾችን እያዘጋጀሁ ነው። ከዚህ በፊት የማንቸስተር ዩናይትድ ልምምድ የመስራት ሂደት ሙሉ በሙሉ የሚያዘው በባክስሪ ውጤታማ ሆኖ መጫወት ላይ ነበረ። አሁን ግን በባክስሪ እንዘጋጃለን፣ በሌሎች አፕሮቾች ላይ እንዘጋጃለን፣ በባክፎር ይዘጋጃሉ ተጫዋቾቹ፣ በተለያዩ ሲስተሞች ልምምድ ቦታ ላይ እንዲዘጋጁ እየተደረገ ነው ያለው። ስለዚህ አንደኛው መንገድ ተጫዋች ማስፈረም ሊሆን ይችላል። ሌላኛው መንገድ ግን ባሉት ተጫዋቾች ከፍ ያለ ጥቅም ከፍ ያለ አገልግሎት ማግኘት የሚቻልበትን መንገድ በልምምድ ቦታ መፈለግ ነው። ይህንን ደግሞ እያደረግን ነው ብሏል አሞሪም። ስለዚህ ማንቸስተር ዩናይትድ በጥር በአብዛኛው ያን ያህል ደማቅ በጣም አሪፍ የሚባል ዝውውር ላይ ተሳትፎ ላያደርግ ይችላል። ነገር ግን በጣም አሪፍ የሚባሉ አማራጮች ገበያው ላይ ከመጡ ለቀሪው የውድድር ዓመት ተብሎ ሳይሆን ለወደፊቱም ማንቸስተር ዩናይትድን ከማሻሻል ረገድ ትልቅ አስተዋጽኦ ያለው ተጫዋች ገበያ ላይ የሚገኝ ከሆነ ማንቸስተር ዩናይትድ ሰተት ብሎ ወደ ሜዳ ይገባል። ምንም አትጠራጥሩ። የማንቸስተር ዩናይትድ ዋነኛው የገበያ ትኩረት ይሆናል ተብሎ የሚጠበቀው የማንቸስተር ዩናይትድን የመሃል ክፍል የማጠናከር ስራ ነው። ማንቸስተር ዩናይትድን በመሃል ክፍል ለማጠናከር ማንቸስተር ዩናይትድ ከበቂ በላይ ምክንያት አለው። አንደኛው ካዚሜሮ ይህ ውድድር ዓመት ሲያበቃ ከማንቸስተር ዩናይትድ ጋር ያለው ውል ያበቃል። አንዳንዶች ለ1 ዓመት ኮንትራቱ ሊራዘምለት ይችላል ይላሉ። ሌሎች ደግሞ ካዚሜሮ 1 ዓመትም ቢራዘምለት ለማንቸስተር ዩናይትድ ከዚህ በኋላ የሚሰጠው አገልግሎት የቡድኑ ዋና የሚያደርገው ይሆናል ተብሎ አይጠበቅም። ስለዚህ በዛ ቦታ ላይ እነ ካርሎስ ባሌባን፣ አደም ዋርተንን ወይም ደግሞ ኤሊየት አንደርሰንን አይነት ተጫዋቾች ማንቸስተር ዩናይትድ ማስፈረም መቻል አለበት። ስለዚህ እነዚህን ተጫዋቾች ለማግኘት ምናልባት አንጌሎ ስቲለር የሚባለውን ተጫዋች አሁን ጥር ላይ ካላገኙ በስተቀር አሁን ያልኳቸውን 3ቱን ተጫዋቾች ክለቦቻቸው በዚህ ወቅት ይለቋቸዋል ተብሎ አይጠበቅም ይላል የቅርብ ጊዜው መረጃ። ስለዚህ ማንቸስተር ዩናይትድ ከጥር ይልቅ ክረምትን የበለጠ ጠንክሮ ሊሰራበት ይችላል። በነገራችን ላይ በመሃል ክፍሉ ላይ ብቻ ሳይሆን ማንቸስተር ዩናይትድ በመሃል ተከላካይም ቦታ ላይ ወደ ገበያ መውጣት አለበት። ይህንንም ለማድረግ እየተዘጋጀ ነው። ምክንያቱም ሃሪ ማጓየርም ልክ እንደ ካዚሜሮ ሁሉ የውድድር ዓመቱ ሲያበቃ ከማንቸስተር ዩናይትድ ጋር ይለያያል። ምንም የሚታደስ ኮንትራት ይኖረዋል ተብሎ አይጠበቅም። መሃል ተከላካይ ቦታ ላይ ደግሞ ማንቸስተር ዩናይትድ ክፍተቶች እንዳሉበት እያየን እያስተዋልን ያለ ነው። ስለዚህ የመሃል ተከላካዩንም ለማጠናከር ማንቸስተር ዩናይትድ ከጥር ይልቅ ክረምቱን በዋናነት ሊተማመንበት በዋናነት ሊሰራበት ይችላል ተብሎ ነው የሚጠበቀው። ስለዚህ በአሞሪም በኩል የቀረበ ኮምፕሌን የለም። አሁንም ጥር ላይ ተጫዋቾችን አስፈርሙልኝ፣ የሚቀሩትን 20 ወይም 19 ጨዋታዎች በተሻለ ውጤታማነት ማጠናቀቅ የምችለው እስከገዛችሁልኝ ድረስ ነው የሚል አይነት ቅሬታ የለም። ባሉኝ ልጆች ደስተኛ ነኝ። ባሉኝ ልጆች በምንሰራው ስራ ማንቸስተር ዩናይትድን የሚገባው የክብር ቦታ ላይ ለማድረስ በተለይ በዘንድሮ የውድድር ዓመት እናመጣለን እናሳካለን ያልነውን ውጤት ለማምጣት ጠንክረን እንሰራለን የሚል አስተያየትን ነው አሞሪም እየተናገረ የሚገኘው። ሌላው ሰሞኑን ማንቸስተር ዩናይትድ ሜዳ ላይ የተሻለ እንቅስቃሴ ሲያደርግ
ሲያደርግ በተለይም ደግሞ ኒውካስል ዩናይትድን 1-0 በሆነ ውጤት ሲያሸንፍ ጎሉንም ያስቆጠረው በጨዋታው ላይ በጣም የሚገርም እንቅስቃሴን ያሳየው ዶርጉ ሁላችንም በዛ እንቅስቃሴው ወደነዋል፣ አድንቀነዋል፣ በጎ የሚባል አስተያየትን በሱ ዙሪያ ሰጥተናል። እናም ይሄ ዶርጉ የሚባል የማንቸስተር ዩናይትድ ተጫዋች ከተወሰነ ጊዜ በፊት ሩበን አሞሪም ስለሱ የተናገረው ነገር ለመሻሻሉ ምክንያት እንደሆነ ተናግሯል። ይህንን ሲናገር ምንድን ነው ያስቀመጠው ነገር? ለምሳሌ ልክ እሱ ስር ኳሷ ስትገባ ወይም ኳሷ ወደ ዶርጉ ስትደርስ ዶርጉ በራስ የመተማመን ስሜት የለውም፣ የሚያደርገውን አያውቅም፣ የሚበላሽበት ይመስለዋል። በእርግጠኝነት አይደለም ኳሱን የሚያቀብለው፣ በእርግጠኝነት አይደለም የሚያደርገውን ነገር የሚያደርገው። ስለዚህ እሱ በራሱ ሳይተማመን ኳስ ወደ ዶርጉ ስትሄድ እኔም ደግሞ ልተማመን አልችልም፣ ኮንፊደንስ ሊሰማኝ አይችልም ብሎ በግልጽ ነው ስለ ዶርጉ የተናገረው። ይሄ ትችት አንተ ላይ ያሳደረው ተጽዕኖ ምንድን ነው ብለው ሲጠይቁት ነው ዶርጉ አስተያየቱን የሰጠው። ማንም ሰው ቢሆን ትችትን መጀመሪያ በበጎ አይወስድም። ስለ እኔ እንደዛ አይነት የትችት ቃላቶች ባይነገሩ እመርጣለሁ። ነገር ግን ስንተች ደግሞ እግር ኳስ ተጫዋቾች ብዙ ጊዜ እንዲህ ያለው ትችት ውጪ ልንሆን አንችልም። ስንተች እንዴት ነው ሪያክት የምናደርገው የሚለው በጣም ወሳኝ ነው። በጣም ቁልፉ ነገር እሱ ነው። ስለዚህ አሞሪም ያንን ነገር ስለ እኔ ከተናገረ በኋላ ራሴን ለማሻሻል ያለውን ነገር አስተካክሎ ለመገኘት ሰርቻለሁ። የዛ ሪፍሌክሽን ወይም የዛ ነጸብራቅ ነው ሰሞኑን በማደርጋቸው እንቅስቃሴዎች፣ በሚኖረኝ የሜዳ ላይ ቆይታ ለማንቸስተር ዩናይትድ ብዙዎች የወደዱትን የተሻሻለውን ለቡድኑ ውጤታማነትም ኮንትሪቢዩት ማድረግ የጀመርኩት የሚል አስተያየትን ሰጥቷል። መተቸት አያስደስትም፣ ነገር ግን ካወክበት ከተጠቀምክበት ግን እንዲህ ያለ ለውጥንም ሊያመጣ ይችላል የሚል አስተያየትን ዶርጉ ተናግሯል። እንግዲህ ይሄ ፓትሪክ ዶርጉ አስተያየት በትክክል በአሞሪም ትችት አሞሪምን ሮንግ መሆኑን ወይም ተሻሽሎ የተሻለ ውጤት ማምጣት እንደሚችል ለማሳየት አትግቶት ከሆነ በጣም አሪፍ ነገር ነው ማለት ነው። እናም ሩበን አሞሪም በማንቸስተር ዩናይትድ በጣም ብዙ አማራጮች ላይ እየተሰራ ነው ያለው። ከተጫዋቾቹ የሚገኘው ነገር ከዕለት ዕለት እየጨመረ ነው የሚገኘው። ይሄም በማንቸስተር ዩናይትድ ቤት የመተማመንን ስሜት እየፈጠረ ስለመሆኑ አስረድቷል። ደግሞ ስለ ማንቸስተር ሲቲ የጥር የተጫዋቾች የዝውውር መስኮት እንደተከፈተ ወዲያው ወደ ገበያ ይገባሉ ተብለው ከሚጠበቁ ክለቦች መካከል አንደኛው ሲቲ ነው። ሲቲ ይህንን ያደርገዋል፣ እመኑኝ። አሁን የማንቸስተር ዩናይትድን የአርሰናልን ጉዳይ እንደተናገር ነው አንሰርቴኒቲ ወይም እርግጠኝነት የሌለበት ሊሆንም ይችላል ላይሆንም ይችላል። አሪፍ ነገር ከተመቻቸ ወደ ገበያ ይገባሉ። አሪፍ ነገር ከሌለ ደግሞ ታግሰው ባላቸው ተጫዋች የውድድር ዓመቱን ጨርሰው ክረምት ላይ ራስን የማጠናከርን ስራ በደንብ ደመቅ አድርገው ይገቡበታል። እንደምንለው አይደለም። ማንቸስተር ሲቲን በተመለከተ ጥር 1 እንዲጠናቀቅ የሚፈለግ ጃንዋሪ 1 ላይ የዝውውር መስኮቱ እንደተከፈተ እንዲጠናቀቅ የሚፈለግ አንድ ዝውውር አለ። ይሄ ዝውውር የአንቷን ሴሜንዮ ዝውውር ነው። ትላንትና ማምሻውን ጀምሮ ሌሊቱንም ላይ አሁን ዛሬ ማለዳ ሊነጋጋ አካባቢም እንደዚሁ በተደጋጋሚ የሚነገረው ነገር የተጫዋቹ የአንቷን ሴሜንዮ ተወካዮች በማንቸስተር ከተማ ይገኛሉ። ማንቸስተር ከተማ የደረሱበት ዋነኛው ምክንያት በማንቸስተር ሲቲ እና በበርንመዝ መካከል የተጫዋቹን ዝውውር ለማጠናቀቅ የነበረውን ንግግር ለማጠናቀቅና ሴሜንዮ ከማንቸስተር ሲቲ ጋር የረጅም ዓመት ኮንትራት እንዲፈርም የረጅም ዓመት ኮንትራቱን በሚፈርምበት ጊዜ የሱ የግል ጥቅም ምን ይሁን የሚለውን ፐርሰናል ተርሙን ለመነጋገር ነው። ስለዚህ አንቷን ሴሜንዮ ማንቸስተር ሲቲን መቀላቀሉ አይቀርም ተብሏል። አሁንም አንድ ሁለት ነገሮችን እናንሳ ከዚሁ ተጫዋች ዝውውር ጋር በተያዘ። የመጀመሪያው ነገር ማንቸስተር ሲቲ እስካሁን ድረስ የአንቷን ሴሜንዮን የውል ማፍረሻ ጉዳይ በተመለከተ በርንመዝን ኦፕንሊ በግልጽ ያነጋገረው ብቸኛው ክለብ ማንቸስተር ሲቲ ነው። ኦፍኮርስ አርሰናል እሱን እንደሚፈልገው፣ ሊቨርፑል እሱን እንደሚፈልገው፣ ማን ዩናይትድ እሱን እንደሚፈልገው፣ ቼልሲ እሱ ላይ ፍላጎት እንዳለው ተነግሯል። እነዚህ ፍላጎት እንዳላቸው የገለጹ
ናቸው እንጂ እንደ ማንቸስተር ሲቲ በተግባር በርንመዝን ውል ማፍረሻችሁን በተመለከተ ምን ማድረግ ይጠበቅብኛል ብሎ ያነጋገራል። የውል ማፍረሻውን አክቲቬት ለማድረግ ከበርንመዝ ጋር ያወራ ሌላ የፕሪሚየር ሊግ ክለብ የለም። ይሄ አንድ ትልቅ ቁም ነገር ነው። ሁለተኛው ትልቁ ቁም ነገር በዚህ ወቅት አንቷን ሴሜንዮ መቀላቀል የሚፈልገው በምርጫ ከሆነ ከሊቨርፑልም ከማንቸስተር ዩናይትድም ከቼልሲም ከማንቸስተር ሲቲ ጋር ካነጻጸር ነው የማንቸስተር ሲቲ ተጫዋች መሆንን ይመርጣል ይላሉ እነ ስካይ ስፖርትስ ናቸው ይህንን የሚናገሩት። ስለዚህ ሁለቱም ነገር ተሟልቷል። ማንቸስተር ሲቲም አክቲቬት ማድረግ ይፈልጋል የሪሊዝ ክሎዙን፣ ያ ማለት 65 ሚሊዮን ዩሮን ከፍሎ የ25 ዓመቱን አንቷን ሴሜንዮን መውሰድ ይፈልጋል። ሴሜንዮም የማንቸስተር ሲቲ ተጫዋች መሆን ይፈልጋል። ስለዚህ ተወካዮቹ ማንቸስተር ከተማ ደርሰው ከማንቸስተር ሲቲ ባለስልጣናት ጋር ተነጋግረው አንቷን ሴሜንዮ ከበርንመዝ ጋር በተያያዘ ያለኝ ጉዳይ በበርንመዝ እቀጥላለሁ ወይስ ሌላን ክለብ ነው የማገለግለው የሚለው ጃንዋሪ 1 ላይ መልስ እንዲያገኝልኝ ይፈልጋለሁ ብሏል። በቃ የመጀመሪያው ቀን የዝውውር መስኮቱ እንደተከፈተ የመጀመሪያው ጉዳይ የኔን ዝውውር በተመለከተ እንዲሆን እፈልጋለሁ ይላል። በርንመዝ ደግሞ አንድ ነገር ተስፋ አደርጋለሁ ይላል። የበርንመዝ ተስፋ የሊቨርፑል ሰዎች ልክ እንደ ማንቸስተር ሲቲ የተግባር ሰው ሆነው ወደ አንቷን ሴሜንዮ ዝውውር እንዲመጡና ነገሩ በድርድር እንዲሆንለት ይፈልጋል። አሁን በውል ማፍረሻ ነው። ነገር ግን ሊቨርፑልም ከገባ ማንቸስተር ሲቲም ከገባ ድርድር የመኖር እድሉን ይጨምርልኛል አይነት ተስፋ ስላለው የሊቨርፑል ሰዎች ሌትሊ ለዚህ ተጫዋች ዝውውር ሪያክት እንዲያደርጉ ይፈልጋል ነው። ነገር ግን ማንቸስተር ሲቲ አንድ ተጫዋች ይፈልግ ነበር። ክረምቱ ላይ ታስታውሱ ከሆነ አንድ ሳቪኒዮን መሸጥ ይፈልጋል። በተለይ ቶተናምን ሊቀላቀል ይችላል ተብሎ ሲነገር ነበር። ምንም እንኳን ያ ሳይሳካ ቀርቶ ተጫዋቹ ጭራሽ ከማንቸስተር ሲቲ ጋር ውል ስለማራዘምም ጭምር ስሙ የተነሳ ተጫዋች ሆነ። ሁለት ደግሞ ሮድሪጎን ከሪያል ማድሪድ የማስፈረም ጉዳይ ለማንቸስተር ሲቲ በተደጋጋሚ ስሙ ሲነሳ ነበር። ስለዚህ ማንቸስተር ሲቲ በቀኝ መስመር በኩል የሚያጠቃለት ተጫዋች ይፈልግ ነበረ። ስለዚህ ይህንን ፍላጎቱን በፕሪሚየር ሊግ ከፍተኛ ልምድ ያለውን ሴሜንዮን በማስፈረም መልስ መስጠት ይፈልጋል። ስለዚህ ነው ሴሜንዮ ላይ ማንቸስተር ሲቲ አምርሯል የምንለው። ይህንን የማድረግ እድሉም እጅግ እጅግ በጣም ሰፊ ነው። የዚህ ተጫዋች የዘንድሮ የውድድር ዓመት ወይም የዚህ ተጫዋች በአጠቃላይ በዘንድሮ የውድድር ዓመት በተለያዩ ውድድሮች ላይ የነበረውን የጎል ኢንቮልቭመንት ብንወስድ ለምሳሌ ከማንቸስተር ሲቲ ተጫዋቾች የበዛ የጎል ተሳትፎ ያለው ኤርሊንግ ሃላንድ ነው። 23 ጎል ፕላስ አሲስት አለው ኤርሊንግ ሃላንድ። ከሌሎቹ የማንቸስተር ሲቲ ተጫዋቾች ጋር አንቷን ሴሜንዮን ብናነጻጽረው ከሁሉም ይበልጣል። እሱ 12 ጎል ፕላስ አሲስት አለው። ከኤርሊንግ ሃላንድ ያንሳል፣ ከሌሎቹ ግን ይበልጣል። ፊል ፎደን፣ ቼርኪ እነሱ ናቸው 9 ያላቸው። ስለዚህ ከነሱ በላይ ነው። የማንቸስተር ሲቲን የማጥቃት አቅም ከፍ ወዳለ ደረጃ መውሰድ ይችላል አንቷን ሴሜንዮ። ይሄ ዝውውር ለማንቸስተር ሲቲ የሚያዋጣ የሚጠቅም በጣምም አሪፍ ነው የሚባለው ከዚህ አንጻር ነው። ታዲያ እውነት አሁን እንደሚባለውና እንደሚጠበቀው በጥር የተጫዋቾች የዝውውር መስኮት ቶሎ ብሎ አንቷን ሴሜንዮን የራሱ የሚያደርግ ከሆነ ማንቸስተር ሲቲ ከአርሰናል ጋር ለሚኖረው ዋንጫን የማንሳት ፉክክር የተጫዋቾች ዝውውር ምን ያህል ይጠቅመዋል የሚለውን ደግሞ ማንሳት አለብን። አሁን ባሉት ተጫዋቾች ከአርሰናል በ2 ነጥብ ነው ያነሰው። ይህንን ተጫዋች መጨመር የማንቸስተር ሲቲ በአርሰናል ላይ የበላይነትን የመውሰድ እድሉን አያሰፋውም ወይ ከፍ አያደርገውም ወይ የሚል ጥያቄን እንድንጠይቅ ደግሞ ያስገድዳል። ስለዚህ ማንቸስተር ሲቲ ይህንን ማድረጉ የአንቷን ሴሜንዮን ዝውውር ማከናወን እድሉ በጣም ሰፊ መሆኑን ተከትሎ አርሰናልም በሌላ ዝውውር ራሱን ሊጠምድ ወይም በሌላ ዝውውር ለማንቸስተር ሲቲ ሴሜንዮን ማስፈረም መልስ ሊሰጥ ይችላል ተብሎ እየተጠበቀ ነው የሚገኘው። ስለዚህ ማንቸስተር ሲቲ በጥር በእርግጠኝነት ይህንን ተጫዋች የራሱ ያደርጋል፣ ያውም ሳይዘገይ ብለው እነ ስካይ ስፖርትስ ደመቅ ያለ ጽሑፋቸውን ይዘው ወጥተው አይተናል ለማለት ነው። ምሽት ላይ ጨዋታ አለ። ከጨዋታው ጉዳይ በተጨማሪ ደግሞ በጣም የምትነጋገሩበት አስገራሚ የምንላቸውን መረጃዎችም ይዘን ኋላ ላይ
እንጠብቃችኋለን። ያ እስኪሆን ድረስ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። በዚህ መንገድ ለደገፋችሁን፣ ላበረታታችሁን ለእናንተ ለሁላችሁም ምስጋናችን ይድረስ እንላለን። በዓል ደርሷል። የተለያዩ አጋሮቻችን የበዓል ስጦታዎችን አዘጋጅተውላችኋል። የምንገናኘውም የምንሸላለውም በዚህ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ በሚኖራችሁ ተሳትፎ ላይ ተመስርተን ነው። ለዚህ ነው ሰብስክራይብ አድርጉ የምንለው፣ በቤተሰብነት እንድትቀላቀሉ የምንጠይቀው። ኮሜንት ሴክሽኑ ላይ ደግሞ ሐሳቦቻችሁን አስፍሩ እንላለን። በድጋሚ ለድጋፋችሁ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010